እንሲል ሰማሁት መሰላችሁ። አንድ ሴት ነበረች። እናም አንድ ቀን ገላዋን ታጠበች፣ እግሯን ታጠበች፣ ባልዚኗን ተቀባች፣ ሽቷን ተቀባችና ተኛች። ከዛም እንቅልፍ ከወሰዳት በኋላ በሯ ይንኳኳል። በጣም ይንኳኳል፣ በተደጋጋሚ ይንኳኳል። እሷም ትሰማዋለች። ማን ነው ትላለች። ከዛ በኋላ ክፈቺ ይላታል። ወይ የኔ ውድ አሁን በጣም ሞቆኛል፣ ከሞቀው መነሳት አልፈልግም። በሩን ልከፍትልህ ከተነሳ ይበርደኛል አለችው። እሱም ደጋግሞ አንኳኳ። ተው ውዴ፣ የኔ ውድ ልከፍትልህ አልችልም አለችው ማለት ነው። ረጅም ሰዓት አንኳኳ። ከዛ ደግሞ እጁን አስገብቶ በሩን ለመክፈት ሞከረ፣ ግን በጣም አጥብቃ ዘግቶ ነበር። መክፈት አልቻለም። ከዛም በኋላ ስጦታ የገዛላትን ሽቶ በር ላይ አስቀምጦላት ሄደ። እሷም ከሆነ ሰዓት በኋላ ቢበርደውስ ውዴ ይሄን አክል እያንኳኳ ለምን ጨከንኩበት ብላ ተነስታ በሩን ከፈተች። ግን ያገኘችው ስጦታው ብቻ አይደለም። ከዛም ያንን ሽቶ በእጇ ይዛ መፈለግ ጀመረች። እንደ እብድ እየሮጠች ውዴን አይታችኋል፣ ውዴን አይታችኋል እያለች መጠየቅ ጀመረች። ግን ሁሉም ሌሊት ስለነበረ ማን ነው ያንቺ ውድ? እኛ ያንቺን ውድ አናውቀውም ይሏታል። እሷም የኔ ውድ እኮ በሬ ላይ ነበረ፣ በሬን እያንኳኳ ነበረ፣ ይሄው ሽቶ ስጦታ ይዞ ሊመተው ነበረ እያለች መፈለጓን ቀጠለች። ውዴን አይታችኋል፣ ውዴን አይታችኋል? ማንም ግን ያየው የለም። ያንቺ ማን ነው ይሏታል። ሌሊትም ስለነበረ ዱርዬዎች ያገኟትና ቅጥቅጥ ያደርጓታል። ከዛም በኋላ እያነከሰች እያማረረች እያለቀሰች በሩን ባለመክፈቷ ወደ ቤቷ ተመለሰች። ይህ ምሳሌ ለኛ ነው። በራችንን እየተንኳኳ መክፈት ላልቻልነው እግዚአብሔር ደጋግሞ በራችንን እያንኳኳ ነው፣ ግን መክፈት አልቻልንም። ልባችንን ለኛ ነው። እድሉ ካመለጠን በኋላ እንዳንቆጭ ዛሬ በየቦታው ልባችሁን ክፈቱ፣ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ ጾሙ፣ ጸልዩ። ይሄ ነው ማንኳኳት። መምህሬ አመሰግናለሁ የኔ ውድ መምህር። ከጠቀማችሁ ሰብስክራይብ አድርጉኝ።